ለስላሳ አንጸባራቂና ጠንካራ ጸጉር ዋነኞቹ የማራኪነት መገለጫዎች ናቸው። ነገር ግን ብዙ ሰዎች ጤናማና ማራኪ ጸጉር እንዲኖራቸው የግድ ውድ የጸጉር ቅባቶችን መጠቀም ያለባቸው ይመስላቸዋል። ነገር ግን ይህ ትልቅ ስህተት ነው። እናም በዚህ ቪዲዮ 5 በቀላሉ ለስላሳ አንጸባራቂና ጠንካራ ጸጉር እንዲኖር የሚያደርጉ የጸጉር እንክብካቤ ዘዴዎችን የማሳይ ይሆናል። በተጨማሪም ቪዲዮን እስከ መጨረሻው ድረስ ከተመለከትከው በጥናት የተረጋገጠና በጥቂት ቀናት ውስጥ ጸጉርህን ከዚህ ወደዚህ የሚቀይርልህን ሚስጥራዊ መድኃኒት በቀላሉ የምናዘጋጅ ይሆናል። ስለዚህ ቪዲዮን እስከ መጨረሻው ማየትህን እንዳትረሳ። አንደኛ፣ ጸጉርን በትክክል መታጠብ። አሪፍ ጸጉር እንዲኖር ከፈለክ ንጹህ የጸጉር ቆዳ ሊኖር ይገባል። ነገር ግን ብዙ ሰዎች በሻምፖ በታጠቡ ቁጥር ጸጉራቸው አንጸባራቂ፣ ወፍራምና ጠንካራ የሚሆን ይመስላቸዋል። ሆኖም ግን ያ ትልቅ ስህተት ነው። የሻምፖ ጥቅም የራስ ቆዳህን ማጽዳት ነው። ሻምፖ ጸጉርህን አብረቅራቂና ወፍራም አያደርገውም። ይልቁንስ በጭንቅላት ላይ የተከማቸውን ቅባትና ቆሻሻ ያስወግዳል። ስለዚህ ጸጉርህን ስትታጠብ በይበልጥ የጸጉር ቆዳህን ማጽዳት አለብህ። ከዛ በተጨማሪም በምትታጠብበት ጊዜ በጣም ሞቃት ውሃን በፍጹም መጠቀም የለብህም። ምክንያቱም ሞቃት ውሃ በተፈጥሮ ጸጉርህ የሚያመርተውን ሲበም የተባለ ቅባት እንዲወገድና የጸጉር ስሮችህ እንዲደርቁ ያደርጋል። ስለዚህ ሞቃት ውሃ በመጠቀም ፋንታ በመደበኛ ወይም በቀዝቃዛ ውሃ ታጠብ። ጸጉር ላይ ፎረፎር ካለብህ ደግሞ እንደ ቲ ትሪ ኦይል፣ ሳሊሲሊክ አሲድ ወይም ኬቶኮኖል ያሉ ንጥረ ነገሮችን የያዙ ሻምፖዎችን ተጠቀም። በተቻለህ መጠን በውስጣቸው ሰልፌትና ፓራቤን ያላቸውን ሻምፖዎች ከመጠቀም ተቆጠብ። በዚህ መንገድ በሳምንት 2 ወይም 3 ጊዜ ከታጠብክ ንጹህና ጤናማ ጸጉር እንዲኖር ያደርጋል። ሁለተኛ፣ ኮንዲሽነርን መጠቀም። ብዙ ጊዜ በሻምፖ ከታጠብኩ በኋላ ጸጉርህ ደረቅና ወዝ አልባ ይሆናል። ይህ የተለመደ ነገር ነው። ምክንያቱም ሻምፖ የጸጉርህን ተፈጥሯዊ እርጥበትና ቅባት ስለሚያስወግድ ነው። ለዚህም ነው ከታጠብኩ በኋላ ኮንዲሽነር መጠቀም ያለብን። ኮንዲሽነር በሻምፖ ምክንያት ከጸጉር ላይ የተወገደውን ቅባትና እርጥበት ይተካል። በተጨማሪም ጸጉርህ ለስላሳና አንጸባራቂ እንዲሆን ያደርገዋል። ነገር ግን ብዙ ሰዎች ኮንዲሽነር ሲጠቀሙ የሚሰሩት ስህተት አለ። እሱም ኮንዲሽነርን በራስ ቅላቸው ላይ መቀባት ነው። ያንን በፍጹም ማድረግ የለብህም። ኮንዲሽነር መቀባት ያለብህ የጸጉርህ ክሮች ላይ ብቻ ነው። ትክክለኛው አጠቃቀምም መጀመሪያ ጸጉርህን በደንብ በሻምፖ ታጠበው። በመቀጠልም ጸጉርህ እርጥብ እንዳለ ትንሽ ኮንዲሽነር ተቀባ። በመጨረሻም ለ1 ወይም ለ2 ደቂቃዎች አቆይተህ በንጹህ ውሃ ተለቅልቀው። እናም ይህንን በሳምንት ለ2 ወይም 3 ጊዜ አድርገው። በተጨማሪም ሁሌ ኮንዲሽነር ስትገዛ ኦሪጂናልና ጥራት ያለው መሆኑን አረጋግጠ መግዛት አለብህ። ካልሆነ ግን ጸጉርህን ሊያበላሽብህና ሊያወድምብህ ይችላል። ሶስተኛ፣ ጸጉርን ማድረቅ። ይህንን ብዙ ሰው አስተውሎ አያየውም። ነገር ግን ጸጉርህን የምታደርቅበት መንገድ በጸጉርህ ላይ ትልቅ ለውጥ ሊያመጣ ይችላል። ምክንያቱም ጸጉርህን በምትታጠብበት ጊዜ የጸጉር ስሮች ይረጥባሉ። እርጥብ ጸጉር ደግሞ ለስላሳና ደካማ ነው። እናም ይህንን ጸጉርህን በፎጣ በኃይል ባሸኸው ቁጥር ጸጉርህ እንዲሰባበርና እንዲበጣጠስ ታደርጋለህ። ከዚህ በኋላ ግን ጸጉርህን ታጥበህ እንደጨረስክ ልክ በምስሉ ላይ እንደምትመለከተው አድርገህ ጸጉርህን በቀስታ በማዳረቅ ጸጉርህን ከመሰባበርና ከመበጣጠስ መከላከል ትችላለህ። አራተኛ፣ አመጋገብ። የትኛውም ውድ የተባለ ቅባት ይሁን ሻምፖ ተገቢውን አመጋገብ ሊተካ አይችልም። ፕሮቲን ከሁሉም ነገሮች በላይ ለጸጉር እድገትና ጥንካሬ መሰረታዊ ነገር ነው። ምክንያቱም የጸጉር 90% የተሰራው ኬራቲን ከተባለ ፕሮቲን ነው። ሁሌ በምትመገበው ምግብ ላይ ልክ እንደ እንቁላል፣ ምስር፣ አሳ፣ ዶሮና አይብ ያሉ ምግቦችን ታክል የጸጉር ስሮች ጠንካራ እንዲሆኑ ታደርጋለህ። በተጨማሪም ልክ እንደ ለውዝ እና አቮካዶ ያሉ ጤናማ የቅባት ይዘት ያላቸውን ምግቦችን መመገብ የራስ ቆዳ በተፈጥሮ እርጥበት እንዲይዝ ያደርጋል። ከቫይታሚኖች ደግሞ ቫይታሚን ኤ፣ ቫይታሚን ሲ፣ ቫይታሚን ኢ፣ ዚንክና ባዮቲንን ተመገብ። እነዚህ ንጥረ ነገሮች ጸጉርህን ጠንካራ፣ ወፍራምና አንጸባራቂ እንዲሆን ይረዳሉ። ስለዚህ እነዚህ ንጥረ ነገሮች የያዙ የምግብ አይነቶችን በመመገብ የጸጉር እድገት ላይ ትልቅ ለውጥን መመልከት ትችላለህ። አምስተኛ፣ የጸጉር ቅባቶችን መጠቀም። የጸጉር ቅባቶች በጸጉር ጥንካሬና እድገት ላይ ትልቁን ድርሻ ይዛሉ። የተለያዩ የቅባት አይነቶች የተለያየ ጥቅም አላቸው። ነገር ግን አብዛኞቹ ሰዎች ትክክለኛ ጥቅማቸውን ሳያስተውሉ ያገኙትን ቅባት ይጠቀማሉ። እያንዳንዱ የጸጉር ቅባቶች የየራሳቸው የሆነ ጥቅም አላቸው። አንዳንዶቹ የጸጉርን አንጸባራቂነት ይጨምራሉ፣ አንዳንዶቹ ፎረፎርን ይቀንሳሉ፣ ሌሎቹ ደግሞ የጸጉርን እድገት ያፋጥናሉ። ለምሳሌ ከኮኮናት፣ ከሮዝመሪና ከአርገን የተሰሩ ቅባቶች ከምታስበው በላይ የጸጉርን ጥንካሬ፣ አንጸባራቂነትና ልስላሴ ይጨምራሉ። ይህንን ስል ግን በፍጹም ጸጉርህን ብዙ ቅባት መቀባት የለብህም። ምክንያቱም ደግሞ ከመጠን በላይ ቅባትን መቀባት የጸጉርህን ቀዳዳዎች በመድፈን የጭንቅላት ቆዳ እንዲያብጥና እንዲደርቅ ሊያደርግ ይችላል። ይህም የጸጉርህን እድገት ይጎዳዋል። ስለዚህ ለጸጉርህ ትንሽ መጠን ያለው ቅባት በቂ ነው። በተጨማሪም ሁል ጊዜ ቅባት ከመቀባት በፊት
ለ5 ደቂቃ የራስ ቅልህን ማሳጅ ማድረግ እንዳትረሳ። ይህም የደም ዝውውርህን በመጨመር የምትቀባውን ቅባት ውጤታማነት ይጨምራል። ቦነስ ቲፕስ በየቀኑ ከ7 እስከ 8 ብርጭቆ ውሃ በመጠጣት በቂ እንቅልፍ በመተኛትና ጭንቀትን በመቀነስ የፀጉርህን እድገት በ2 እጥፍ ማፋጠን ትችላለህ። አሁን ደግሞ ቅድም ቃል የገባውልህን በአጭር ጊዜ ውስጥ የፀጉርህን ብዛትና ጥንካሬ የሚጨምረውን ሚስጥራዊ ተክል ልንገርህ። ይህ ተክል ሽንኩርት ነው። ይህ እንግዳ ነገር ሊመስል ይችላል። ነገር ግን በ2002 የተደረገ አንድ ጥናት እንደሚያሳየው ፀጉራቸው የሸሸ ወንዶች ለ6 ሳምንታት በቀን 2 ጊዜ ሽንኩርት ጭማቂ እንዲቀቡ ተደርገው ነበር። ውጤቱም በ4ኛው ሳምንት 93% የሚሆኑት አዲስ ፀጉር ሲያድግ አይተዋል። እናም አሁን ይህንን ተአምረኛ ጭማቂ እንዴት በቀላሉ እንደሚዘጋጅ አሳያለሁ። ይህንን ጭማቂ ለመስራት የሚጠቅሙ ግብአቶች 1 ወይም 2 ራስ ሽንኩርት፣ የሽንኩርት መፍጫ ወይም መፈቅፈቂያ፣ ማጥለያ እና የኮኮናት ዘይት ወይም ሎሚ አዘጋጅ። በመጀመሪያ ያዘጋጀውን ሽንኩርት በመላጥ በደንብ አርገህ ጠበው። ከዛ በመቀጠል ያዘጋጀውን ሽንኩርት በመፍጫ አርገህ ከፈጨው በኋላ ውሃውን በማጥለያ አርገህ በደንብ አጥልለው። ከዛ በመቀጠል ጭማቂው ላይ ትንሽ የኮኮናት ዘይት ወይም ሎሚ በመጨመር በደንብ ቀላቅለው። በመጨረሻም ይህንን ጭማቂ በፀጉር ላይ በመቀባት ለ50 ደቂቃዎች ካቆየው በኋላ ፀጉርህን በሻምፖ ታጠበው። ይህንን ጠዋትና ማታ ቢያንስ ለ4 ሳምንታት ተግብረው። የሽንኩርት ጭማቂ በሰልፈርና አንቲኦክሲደንትስ የተሞላ በመሆኑ የደም ፍሰት እንዲጨምር፣ የፀጉር ስር እንዲጠነክርና ፎሮፎርን ለመከላከል ይጠቅማል። በመጨረሻም ይህ ቪዲዮ ጠቃሚ ሆኖ ካገኘው ቻናሉን ለመደገፍ ላይክ እና ሰብስክራይብ አድርግ። እንዲሁም ያልገባ ጥያቄ ወይም እንዲሰራልኝ የምትፈልገው ቪዲዮ ካለ ኮሜንት ላይ መጻፍ እንዳትረሳ።